ሰላም አለይኩም ወራህመቱላሂ ወበረካቱ። ሰዎች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ። እስኪ ወራዊና ኑሮኛን አብደን ጠቃለን ምሳ እየሰራሁ ዛሬ ላሳያችሁ ማለት ነው። እዚህ ጋር ሩዝ ነው። ሩዙ እንግዲህ ሰርቼ ነው ከውስጥ የሚቀለልበት ወራዊ ነው። እዚህ ጋር ደግሞ ሽንኩርት ቲማቲም ድንች በክብ አድርጌ ከብረት ድስቱ ከስር ማለት ነው ከጠቀለልኩ በኋላ ከላይ አደርጋለሁ። ይሄንን ስጋ ጠቅልዬ ጨርሼ ከላይ አደራጅቼ ስጋ ምጫለሁ። ከዛ ስጋ ከድነዋለሁ ጥብቅ አድርጎ እንደዛው ሲንፈቀፈቅ ወደ ላይ እንዳይፍታታ ማለት ነው። ሩዙ ሊወጣ ይችላል ከውስጥና እንደዚህ አድርጌ ድስት ትመስላለች። እሱን ጨርሼ ደግሞ እዚህ ጋር ሳምቡሳ ልሰራ ድንች ነው ማለት ነው። ድንች ቀቅዬ ነው መጀመሪያ ድንቹን ቀቅልና ምንም አዘጋጀው ማለት ነው። ሳምቡሳ ነው። ስጋ ሽንኩርት ደግሞ ሩዝ ስሰራ ከሩዝ ጋር የምደበልቀው ነው ማለት ነው። ለብቻ ዝጋ ድንች ቀቅያለሁ። ድንች ለብቻ ነው የምሰራው። አሳም እንዲሁ ባህራት ቅመሞችን አድርጌ ያስቀምጠዋለሁ። ለአንድ ሰዓት ያክል ተላጅ ያስቀምጠዋለሁ። ከዛ ይጠበሳል። አሳ የምወዱ ሰዎች ማለት ነው። እንኳን አሳ ጋር አልወድም፣ ሽታው ራሱ ያስጠላኛል ማለት ነው። እዚህ ድንችን ሰርቻለሁ። በዚህ መልኩ የጠበስኩትን ድንች በዚህ መልኩ ሰርቻለሁ። አሳዬንም ጠብሻለሁ። ጨርሼ አሳውንም ጠብሼ በዚህ መልኩ አውጥቼዋለሁ። ኩርኩም ስላለው እርድ ስላለው አየችው ቢጫ ሆኗል እርድ ስላለው ከዛ ቀይረዋለሁ። እንትኑን ሳምቡሳ ትንሽ ነው የጠበስኩት። በነገራችን ላይ የሰራሁትን የድንቹ ሁሉንም አላደረኩም ማለት ነው። ለሁለት